የምናቃት ላም በቀን ጥቂት ሊትር ወተት የምትሰጥ ምስኪን እንስሳ እንደሆነች ነበር። ነገር ግን ዛሬ የምናሳያችሁ ላሞች ሳይሆኑ የሀገሪቷን ወተት ፋብሪካዎች በውስጣቸው የያዙ ናቸው። በዓመት ውስጥ ከብዙ ሺህ ሊትር በላይ ወተት በመስጠት የዓለምን ክብረ ወሰን የሰበረችው ላም ማን እንደሆነች ስታውቁ ማመን ያቅታችኋል። እነዚህ ግዙፍ ፍጥረታት እንዴት ይህን ሁሉ ኃይል ሊያመነጩ ቻሉ? አንድ ላም ብቻ በዓመት ውስጥ ለአንድ ሙሉ ሰፈር የሚበቃ ወተት ልትሰጥ ትችላለች ብላችሁ አስባችሁ ታውቃላችሁ? ዛሬ ተራ ላሞች ሳይሆኑ በዓለም ላይ ታሪክ የለወጡና በግዝፈታቸው የሚያስደነግጡ 10 የወተት ንግስቶችን ይዘንላችሁ ቀርበናል። በመጀመሪያ ግን ባላችሁበት አረፍ በሉ። ምክንያቱም ቁጥር 1 ላይ ያለችው ላም የሰጠችው የወተት መጠን ስትሰሙ አዙራችሁ እንዳትወድቁ እያልን ቪዲዮን ላይክ አድርገን እንጀምረዋለን። 10ኛ ፍሌክቪ። መገኛቸው ጀርመንና ኦስትሪያ ሲሆን በአካል መጠናቸው እጅግ ግዙፍና ጡንቻማ ናቸው። በዓመት እስከ 8000 ሊትር ወተት የሚሰጡ ሲሆን የወተት ምርታቸው ካበቃ በኋላም ለስጋ ምርት በከፍተኛ ዋጋ የሚሸጡ ባለ 2 ጥቅም ላሞች ናቸው። በአሁኑ ሰዓት በዓለም ላይ በፍጥነት የተስፋፋ ካሉ ዝርያዎች መካከል አንዱ የላም ዝርያ ናቸው። 9ኛ ጂሮላንዶ። ከብራዚል የመጣው ይህ ዝርያ የሆሊስቲያን የወተት አቅም እና የጊር ላሞች የሙቀት መቋቋም አቅም አጣምሮ የያዘ ድንቅ ዝርያ ነው። በሞቃታማ ሀገራት ውስጥ እስከ 6000 ሊትር ወተት በላይ በመስጠት ቀዳሚ ናቸው። ለሞቃታማና ለሐሩር ክልል ለአየር ንብረት እጅግ ተስማሚ በመሆናቸው በአፍሪካና በደቡብ አሜሪካ በስፋት እየተለመዱ ነው። 8ኛ ኖርማንዴ። ሌላኛው የፈረንሳይ ዝርያ ሲሆን በአይናቸው ዙሪያ ልክ እንደ መነጽር ያለ ጥቁር ምልክት ስላላቸው በቀላሉ ይለያሉ። በዓመት እስከ 7000 ሊትር ወተት ይሰጣሉ። ወተታቸው እጅግ ጣፋጭና ለቅቤ ስራ በጣም ተመራጭ ነው። እንደነዚህ አይነቶቹ ላሞች ለምርት ብቻ ሳይሆን ለውበታቸውም ጭምር በብዙዎች ዘንድ ይወደዳሉ። 7ኛ ኖርዌያን ሬድ። ኖርዌይ ውስጥ በከፍተኛ የሳይንስ ጥናት የተሻሻለ ዝርያ ነው። ምንም እንኳን ስማቸው ቀይ ቢሆንም ጥቁር ቀለም ያላቸውም አሉ። በዓመት እስከ 8000 ሊትር ወተት የሚሰጡ ሲሆን ለበሽታ የማይበገሩና ጠንካራ በመሆናቸው ይታወቃሉ። በተለይ የመራባት ችሎታቸውና የመውለድ ቀላልነት ለትላልቅ እርሻዎች ትልቅ ፋይዳ አለው። 6ኛ ገርዚ። እነዚህ ላሞች በወርቃማ ቀለም የተቀቡ ሲሆን ወተታቸው ወርቃማ ወተት ይባላል። ምክንያቱም በውስጡ ከፍተኛ የቤታ ካሮቲን ወይም ቪታሚን ኤ መጠን ስላለውና ቀለሙ ወደ ቢጫነት ስለሚያደላ ነው። በዓመት በአማካይ ከ7500 ሊትር ወተት በላይ ይሰጣሉ። የመኖ አጠቃቀማቸውን በጣም ቆጣቢ በመሆኑ በአነስተኛ ወጪ ከፍተኛ ጥራት ያለው ወተት ማግኘት ይቻላል። 5ኛ ኤርሻየር። መገኛቸው ስኮትላንድ ሲሆን በነጭና ቀይ ቀለም የተቀቡ ግዙፍ ላሞች ናቸው። በዓመት ከ8000 ሊትር ወተት በላይ የሚሰጡ ናቸው። ወተታቸው በቀላሉ ሊፈጭ የሚችል የቅባት አይነት ስላለው ለጤና ተስማሚ ተብሎ ይታሰባል። ራሳቸውን ችለው ለረጅም ጊዜ በመሰማራት የታወቁ በመሆናቸው በቂ የሳር መሬት ስላላቸው አርቢዎች ምርጥ ምርጫ ናቸው። አካላቸውም እጅግ ጠንካራና በሽታ ተከላካይ ነው። 4ኛ ሚልኪንግ ሾርትሆርን። ይህ ዝርያ በታሪክ እጅግ ጥንታዊ ከሚባሉት አንዱ ሲሆን መነሻው እንግሊዝ ነው። መጠናቸው መካከለኛ ቢሆንም በዓመት ውስጥ ከ7500 ሊትር ወተት በላይ የመስጠት አቅም አላቸው። በጣም ገርና ለማርባት አመቺ በመሆናቸው በብዙ ሀገራት በስፋት ይገኛሉ። እነዚህ ላሞች በአነስተኛ መኖ ብዙ ምርት መስጠት ስለሚችሉ ለጀማሪ አርቢዎች እጅግ ተስማሚ የላም ዝርያ ናቸው። 3ኛ
ሞንት ቤሊያርድ። ከፈረንሳይ የመጡት እነዚህ ላሞች በቀይ ነጭ ቀለማቸው እንዲሁም በግዙፍ አካላቸው ይታወቃሉ። በዓመት በአማካይ ከ8500 ሊትር በላይ ወተት የሚሰጡ ሲሆን ወተታቸው በተለይ ታዋቂ የፈረንሳይ ቺዞችን ለመስራት ያገለግላል። ስጋቸው ቢሆን ከፍተኛ ጥራት ስላለው በሁለት ዘርፍ ለወተትም ለስጋም ተፈላጊ ናቸው። ለበሽታ የመቋቋም አቅማቸው ከፍተኛ ሲሆን በተለይ በሳር ላይ ብቻ ተሰማርተው ከፍተኛ ምርት የመስጠትም ችሎታ አላቸው። ሁለተኛ ብራውን ስዊዝ። መገኛቸው ስዊዘርላንድ የሆኑት እነዚህ ላሞች በግዝፈታቸው ከሆሊስቲያን ቀጥሎ ሁለተኛ ደረጃ ላይ ይቀመጣሉ። ወተታቸው ከፍተኛ የፕሮቲን ቅባት መጠን ስላለው ለቺዝ ምርት እጅግ ተፈላጊ ነው። በአማካይ በዓመት እስከ 9000 ሊትር ወተት ይሰጣሉ። አካላቸው በጣም ጠንካራ በመሆኑ ለተለያዩ አስቸጋሪ የአየር ንብረቶች ተስማሚ ናቸው። ለረጅም ዓመታት የመኖርና የመውለድ ችሎታቸውም በአርቢዎች ዘንድ በጣም ተመራጭ ያደርጋቸዋል። አንደኛ እና በጣም ምርታማው የላም ዝርያ ሆልስቲያን ላም። ይህ ዝርያ በዓለም ላይ የወተት ንግሥት በመባል ትታወቃለች። መገኛቸው ሆላንድና ጀርመን ሲሆን በጥቁርና ነጭ መልካቸው በቀላሉ ይለያሉ። እነዚህ ላሞች እጅግ ግዙፍ አካል ያላቸው ሲሆን በዓመት ውስጥ እስከ 12000 ሊትር እና ከዚያም በላይ ወተት ሊሰጡ ይችላሉ። ነገር ግን ይህ ዝርያ አንድ ክብረ ወሰን የሰበረች ሴልሲ ፕራሌ አፍተር ሾክ 398 የተባለች ላም በአንድ ዓመት ውስጥ 35457 ሊትር ወተት በመስጠት ትታወቃለች። የሆልስቲያን ላሞች ትልቅ ጥቅማቸው በአነስተኛ ጊዜ ውስጥ እጅግ ከፍተኛ መጠን ያለው ወተት የመስጠት ብቃታቸው ነው። እንግዲህ በዓለማችን ላይ በምርታማነታቸውና በግዝፈታቸው ወደር የማይገኝላቸው 10 የወተት ንግስቶች እንደዚህ ያቀረብንላችሁ። ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮንም ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁም ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት አስገራሚ መረጃዎችን በየቀኑ እንዲደርሳችሁ ቻናላችንም ሰብስክራይብ እና የደውል ምልክቷንም ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።